بسم الله والحمد لله والصلاة والسلام على رسول الله أحبابي لزه يوتيوب حدث كوناتشو سبسكرايب ያደረጋችሁ ቤተሰብ እንድትሆኑ ላሳውሳችሁ ወዳለሁ ኢንሻአላህ ዛሬ የምናየው ስለ ተበሩክ ይሆናል ማለት ነው። ተበሩክ በሸሪዓ እንደሚበቃ ማለት ነው። ነገር ግን አንዳንድ ሰዎች ምን ብለው ያስባሉ? ተበሩክ የሚባለው ነገር ሽርክ ነው ብለው ያስባሉ ማለት ነው። የተበሩክን ማዕና ሳያውቁ ማለት ነው። ነገር ግን የተበሩክ ትርጉሙ ምንድነው የሚለውን እናያለን ማለት ነው። አተበሩኩ የተበሩክ የሚባለው ነገር هو طلب زيادة النفع ምንድነው? ተጨማሪ የሆነን ጥቃሞትን መፈለግ ማለት ነው። ተበሩክ የሚባለው ማለት ነው። مع اعتقاد ከማመን ጋር أن النافع የሚጠቅመው ማለት ነው። على الحقيقة በእውነታው የሚጠቅመው هو الله تعالى فقط الله سبحانه وتعالى ብቻ ነው በሐቂቃው የሚጠቅመው ብሎ ከማመን ጋር ማለት ነው። ይህ ነው የተበሩክ ትርጉሙ ማለት ነው። ተበሩክ የሚባለው ነገር ምን አይደለም? ሽርክ አይደለም ማለት ነው። እነሱ መካከል ተበሩክ እንደሚበቃ ከነዛ ተበሩክ ሽርክ ነው ከሚሉት መካከል ተበሩክ እንደሚበቃ የተናገረ የነሱ ኡስታዝ ተብዬ አለ ማለት ነው። ተበሩክ የምትለዋን ቃል እንኳን ባይጠቀም ተበሩክ እንደሚበቃ የተናገረው ንግግር አለ። ሰምተን እንምጣ ማለት ነው። ስለ ሽርክ ያለን መረዳት አንድ ሰው በጣም በኢማን የበረረ ሰው ነው ብለን አስበን ትልቅ በእድሜም የገፉ ኢማን አላቸው ማህበረሰብ ውስጥ ጥሩ ስም ያላቸው ሰው የእሳቸውን እኮ እሳቸው የሚለብሱትን ልብስ ብለብስ የሆነ የእሳቸው ጥሩ መንፈስ ይጋባብኛል ብሎ አንድ ሰው ቢያስብ እና አንተ ቢነግርህ አሁን ባለንበት ዘመን ነው ማለት አይደል? ግን ስህተት ነው ማለት ከቁርአን ማስረጃም ሰጣችሁ እና ሽርክ እያስተማርኳችሁ አይደለም። ንግግሩን እንዲህ እንደሰማችሁት ነው ማለት ነው። እሱ ንግግር ግልጽ የሆነ ነው ማለት ነው። አድበስበስ የሌለበት ነው ማለት ነው። ምንድነው ያለው? አንድ ትልቅ በሆነ ሰው በሱ ልብስ የሆነ ነገር ብናደርግ የሆነ መንፈስ አለው ምናምን እያለ ነው የተናገረው። ያው ቃሉንም ተበሩክ የሚለውን ነገር ለመጠቀም ሌሎቹ የሱ ተከታዮች ስለሚጮሁበት ለዛ ሲባል ምን አደረጋት? ተበሩክ የምትለዋን ቃል ደበቃት ማለት ነው። ነገር ግን ተበሩክ እንደሚበቃ በቁርአን አለ፣ እንደዚሁም ሐዲስ አለ ማለት ነው። ከቁርአን ማስረጃው አላሁ ሱብሓነሁ ወተዓላ ስለ ነብዩላህ ዩሱፍ ዐለይሂ ሰላም ሲነግረን ምን ይላል? اذهبوا بقميصي هذا فألقوه على وجه أبي يأتي بصيرا الله سبحانه وتعالى سلا نبي الله يوسف عليه السلام سنقرم من الانال اذهبوا إذا هدوا قالوا من نبي الله يوسف عليه السلام بقميصي هذا يهنن قميصين إذا فألقوه قالوا مالي على وجه أبي باباتي ፊት ላይ ይሄንን ቀሚሱን ምን አድርጉት ጣሉት። ያእቲ በሲሮ በርግጥም የአባቴ አይን ያያል ብለዋል ማለት ነው። እዚህ ጋር ምንድነው የነብዩላህ ዩሱፍ አባት ያዕቆብ ዐለይሂ ሰላም በልጃቸው መጥፋት ሐዘን በጣም ከማልቀሳቸው የተነሳ አይናቸው ምን ሆኖ ነበር? ጠፍቶ ነበረ። ነገር ግን አላሁ ሱብሓነሁ ወተዓላ ለነብዩላህ ዩሱፍ ዐለይሂ ሰላም አሳወቃቸውና ያንን የሳቸውን ቀሚስ ይዘው መተው ነብዩላህ ያዕቆብ ፊት ላይ እንዲጥሉ አደረጉ። ከዛ የነብዩላህ ያዕቆብ አይን ምን ሆነች ማለት ነው? እንደነበረች ተመለሰች ማለት ነው። በእሳቸው ቀሚስ ሰበብ ማለት ነው። ስለዚህ ተበሩክ እንደሚበቃ ነብያቶች ለኛ አስተምረውናል ማለት ነው። ነገር ግን ምን የለም በአንዱ ነብይ ሽርክ ያልሆነ በሌላ ነብይ ሽርክ የሆነ በሸሪዓችን ውስጥ የለም። ሽርክ ተሆነ ሽርክ ነው። በአንዱ ነብይ ሽርክ የሆነው በሌላውም ነብይ ምንድነው ማለት ነው? ሽርክ ነው ማለት ነው። ከነብዩላህ አደም ዐለይሂ ሰላም ጀምሮ እስከ ነብያችን ዐለይሂ ሰላቱ ወሰላም ምንድነው ማለት ነው? ሽርክ ነው። ምንም የሆነ አይደለም፣ የሚቀያየር ነገር አይደለም ማለት ነው። አሁን የጠቀስንላችሁ ማስረጃ ከምንድነው ማለት ነው? ከቁርአን ነው ማለት ነው። ደግሞ ከሐዲስ እንጠቅሳለን ማለት ነው። اخرجه البخاري ومسلم من حديث አነስ ረዲየላሁ ዐንሁ ቡኻሪና ሙስሊም የዘገቡት ሐዲስ አለ ከአነስ ይዘው ማለት ነው። ነው ቃለ ምን ብለዋሉ? አነስ ለማ ረማ ረሱሉላህ ሰለላሁ ዐለይሂ ወሰለም አልጀምራ ጀምራ ላይ
ነቢያችን ዓለይሂ ሰላቱ ወሰላም ጠጠር የወረወሩ ጊዜ ወነሐረ ኑሱከሁ እንደዚሁም ምን ያደረጉ ጊዜ የእርድ ስራቸውን የሰሩ ጊዜ ማለት ነው። ወሐለቀ እንደዚሁም ጸጉራቸውን የተላጩ ጊዜ ማለት ነው። የኛ ነብዩ ዓለይሂ ሰላቱ ወሰላም ናወለል ሐሊቀ ለዘለ ጸጉር ለሚላጨው ሰውዬ ሰጡ ማለት ነው። ሽቀሁል አይመን በስተቀኝ በኩል ያለውን ለዛ ለጸጉር ለሚላጨው ሰጡ ማለት ነው። ማን ነብያችን ዓለይሂ ሰላቱ ወሰላም ፈሐለቀሁ ከዛ ላጯቸው ፈአዕጣሁ ከዛ ነብያችን ዓለይሂ ሰላቱ ወሰላም ሰጡት አባ ጦልሃት አልአንሷሪ ለማን ለአባ ጦልሃ ሰጡት ማለት ነው። ثم ناول الحالق الشق الايسر ደሞ የበስተግራ በኩል ለዛ ለሚላጨው ሰው ሰጡት ማለት ነው። فحلق ከዛ ላጫቸው فاعطاه ከዛ ሰጡት ለማን አባ ጦልሃ ለአባ ጦልሃ ሰጡት ማለት ነው። የበስተግራ በኩል የተላጩትን ጸጉር ለማን ሰጡት? ለአባ ጦልሃ ሰጡት ማለት ነው። فقال ነብያችን ዓለይሂ ሰላቱ ወሰላም ምን ብለው አሉት? اقسمه بين الناس በሰዎች መካከል ምን አድርገው አከፋፍለውን ብለው አዘዙት ማለት ነው። ስለዚህ ነብያችን ዓለይሂ ሰላቱ ወሰላም ለአባ ጦልሃ ያንን ነገር በሚሰጡበት ጊዜ ለሱሐቦቶች በሚያከፋፍሉበት ጊዜ ተበሩክ ሊያደርጉበት እንጂ ምን አይደለም ማለት ነው። ሱሐቦቶች የነብያችን ዓለይሂ ሰላቱ ወሰላም ጸጉር እንደ ምግብነት ሊጠቀሙት አይደለም ማለት ነው። ስለዚህ ነብያችን ዓለይሂ ሰላቱ ወሰላም ተበሩክ ባይበቃ በነበር ምን አይሏቸውም ነበር? ለአባ ጦልሃ አከፋፍል ብሎ አያዟቸውም ነበር ማለት ነው። ከዛ ምንድነው የሚያደርጉት? አባ ጦልሃ ይዙና ያን ጸጉሩን ምን ያደርጉታል? ሆነ ቦታ ንጹህ ሆነ ቦታ ላይ ያስቀምጡት ነበር ማለት ነው። ነብያችን ዓለይሂ ሰላቱ ወሰላም ምን አድርገዋል? አዘዋቸዋል። ያዘዟቸው ምን እንዲያደርጉ ነው? ለሱሐቦቶች እንዲያከፋፍሉ ነው ያዘዟቸው ማለት ነው። ምን ሊያደርጉበት ማለት ነው? ተበሩክ ሊያደርጉበት ማለት ነው። ሌላ ሐዲስ አለ روى الحافظ ابن حجر من يزجبوت ابن حجر يزجبوت حديث الله ان خالد ابن وليد كمان كخالد ابن وليد يزو مالتنا رضي الله عنه يزجبوت حديث الله مالتنا انه قال اعتمرنا مع رسول الله صلى الله عليه وسلم كان نبينا عليه الصلاه والسلام قال عمره ادرجنا الى مالتنا في عمره الجعرانه مالي ጀዕራና የሚባለው ቦታ ላይ ከነብያችን ዓለይሂ ሰላቱ ወሰላም ጋር ምን አደረግነ? ዑምራ አደረግነ አሉ። فحلق شعره ነብያችን ዓለይሂ ሰላቱ ወሰላም ጸጉራቸውን ተላጩ ማለት። فسبقت الى الناصيه ዘምናሉ ኻሊድ ቀደምኩኝ ምን ከፊት ለፊት ካለው ጸጉራቸው ሊዝ ምን አደረኩኝ? ቀደምኩኝ አሉ። ማን? ኻሊድ ኢብኑ ወሊድ አይ ማለትም ሙቀደም الرأس ናፍሱ የሚባለው ምንድነው? ሙቀደም الرأس ነው የራስ ለፊት ያለው ማለት ነው። ከሱ ተሽቀዳድሜ ምን ያስኩኛሉ? ጸጉር ያስኩኛሉ። የማንን? የነብያችንን ዓለይሂ ሰላቱ ወሰላም ጸጉር። فجعلتها ያችን ጸጉር አደረኳት አሉ። ሙቀደመት القلنسوا ከቀለንሷየ ፊት ለፊት አደረኳት። فما وجهت አልዘርኩም ወጅህን ወደሆነ አቅጣጫኩ አልዘርኩም ኢላ ፉቲሐ ሊ እኔ ምን ባደረኩ እንጂ ዲል ባደረኩኝ እንጂ አሉ። በየትኛውም ቦታ በዞር ምን ባደርግ ዲል ባደርግን አሉ ማለት ነው። ለዛሬ እዚህ በቃናል። ወአኺሩ دعوانا ان الحمد لله رب العالمين اللهم لا سهل الا ما جعلته سهلا وانت تجعل الحزن اذا شئت سهلا سهل لنا يا ذا الجلال والاكرام امين والصلاه والسلام على المرسلين والحمد لله رب العالمين اللهم صل وسلم على سيدنا محمد وعلى آله وصحبه وسلم.